ምታየኝ አገራችን በአሁን ጊዜ ምን ውስጥ እንዳለች እኛ የፓርቲ ተወካዮች ልንኖር የምንችለው አገራችን ስትኖር ብቻ ነው አገራችን በአሁን ጊዜ አንድ ወንድሜ ከዛ ላይ ተናግሯል ታማለች ብቻ ሳይሆን ከፍተኛ ህመም ውስጥ ወድቃለች ለነገሩ ኦሮሞዎች ስሉ ምን ላሉ እርጊቢ ካንዱበቴ ቦዳ ዱበቹን ቀርሜ ፍናኑ ዳይላሉ ይሄም ትርጉሙ ምንድነው አዋቂዎች ከተናገሩ በኋላ መናገር ቃርሚያን መልቀም ነው እንደማለት ነው ሶ ይሄን ካልኩ እኔ አሁን አገራችን እንዴት እናድን ያለውን ችግር አንድ ባንድ እየሰማን ነው ከተለያዩ ተወካዮች ግን አገራችን ከመታመም አልፋ ወደ መጨረሻ ደረጃ ላይ ደርሳለችና እንዴት እናድናት ቅድም አንድ ወንድሜ አማርኛው ጥሩ ባይሆንም ጥሩ አርጎ አስቀምጧታል አፈቅቤ ሆኖ ሆዱ ጩቤ የሆነ ሰው አስቀምጠን እኛ መጀመሪያ ሆ ብለን ሁላችንም ደግፈን ነበረው ዛሬ እኛን በጩቤ ሳይሆን በመተረየስ ልጨርሰን ተዘጋጅቷል ይሄ ብቻ አይደለም የኦሮሞ ህዝብን ጡትና እጅ ቆረጡትን አጥንት ከጉድጓድ ሰብስቦ ሐውልት እየተሰራልን ነው ስንት መደረግ የሚገባቸው በየክልሉ ያሉ ለአጥንት ለመሰብሰብ ወደ ቤተ መንግስት የገቡ ዳቆኖችና አንዳንድ ረጋዴዎችን በማሰባሰብ በኦሮሞ ህዝብና በሌሎች ብሔር ብሔረሰቦች ላይ እየተደረገ ያለው ደባ ታሪክ ይቅር የማይለው ነው እኛ ዛሬ ፒፒ ምንም እንበለው ግን ታሪካችን 150 ዓመት አባቶቻችን የታገሉበትን ቋንቋ ሊያጠፋ ባህል ሊያጠፋ ማንነትን ሊያጠፋ ከነጋዴና ከዳቆን ጋር የሚማከረው ጋር ጎን አንቆብን ብለን ወደዚህ ስንመጣ ስንት ተጽዕኖ ተደርጎብን እንደመጣን እናውቃለን እኛ ለተጽዕኖ አንንበረከክም የመጀመሪያው ምንድነው አገራችንን ማዳን ነው ሀገራችንን ከገባችበት ማውጣት ነው ይሄንን ደግሞ መላው የኦሮሞ ህዝብ ተገንዝቦት ከዚህ ጎን ላለመቆም የተማማለበት ሁኔታ ነው ያለው በመማማሉም ምክትሉም ጥለው ተደዋል ስለሆነም እኛ አሁን ይሄን አደረገን ይሄን ሰራን ሳይሆን ምን እናድርግ ነው ወደ አክሽን እንሄድ ነው ህዝባችንን እናንቀሳቅስ ነው ህዝባችን ወደ አክሽን ሄዶ ሀገሩን ማዳን አለበት የውሸት ፕሮፓጋንዳ እዛ ቴሌቪዥን ሞልቶ የሚወራውን መተው አለብን ቅድም ተነግሯል በብዛት እኔ በኦሮሞነቴ ካልኮራው አቶ አባይ በትግሬነቱ ካልኮራ ኢትዮጵያ የምትባል የለችም መጀመሪያ ነው መቅደም ያለበት ይሄን ለማጥፋት ነው አሁን ቤተ መንግስት የተሰባሰቡት ይሄን አባባል ለማጥፋት ነው በጣም በሚገርማችሁ ነገር ከሳምንት በፊት እኔ አዳማ ነበርኩና አዳማ ተካሂዶበት በማቆ ባባገዳ አዳራሽ በአማርኛ ነው የተካሄደው ይሄን የፓርቲውን እንትን ለማስተዋወቅ ለስራ አስፈጻሚ ኮሚቴዎች ተብሎ በአማርኛ የተካሄደበት ሁኔታ ያለ ነው ያካሄደውም ደግሞ ራሱ ጠቅላይ ሚኒስትሩ ነው ሶ እኛ በዚህ ላይ አለን ወይስ የለንም ብለን ራሳችንን ስንጠይቅ የለንም የውሸት አባባል ነው የውሸት አፈቅቤነት ነው የውስጥ ጩቤ ስላለ ጎንፎ ቢሆንም ጋሬጣ ውስጡ ካለ ያው መውጋቱ አይቀርም እና ከታች እንዴት እንደመጣ ስለማናቅ ጋሬጣ ውስጡ አለ ማለት ነው አመጣጥ